ኪራይ ስንት ነው? ባንክ አለሽ ነው? አሁን ደስ ይልሽ ማለት ነው። ለዛሬ መጀመሪያ ነው። እሺ አይዞሽ፣ ችግር የለውም። ደስ ይልሽ። ከዛ በኋላ ነገ አሸንዳ ነው ታከብሪያለሽ ከኔ ጋር። ልጆቼ ምናምን ልጃችሁ ይላሉ። አሪፍ ቦታ ትሄጃለሽ። ዳሚስ ፀጉርሽን ትሰሪዋለሽ ማለት ነው ያሸንዳ። ከዛ ያሸንዳ ልብስ ትለብሻለሽ። በዓል እናከብራለን። ወንድምሽ ልጅሽ ትመጫለሽ። ታገናኛለሽ ዛሬ ነገ ይመችሻል። እውነት ይሄው ደግሞ ይሄኛው ደግሞ በነፃ እንሰጣለን። እሱ ዛሬ ነው ማለትም እና ላይ ሰጠች ልጅ አለች እና ቪዲዮ ሰርቻለሁ። ስሰጣቸው የመረቁ ነበር ለኔ ቪዲዮ ስጭልኝ ብላ ስውሯ እኔ ስውሯ ነው ሱባኤ እኔ ስጀምር ቪዲዮውን ቀርጾልኝ የሰማሁት ስውሯ ነው። እዛው ሆኜ የሰማሁት እና ደወለችልኝ። ያኔ ቤት አጥቼ ሴት ነኝ እደፈራለሁ ብዬ ለመንኳ ስትዬ ደወለችና ሰውዬ አገኛታለሁ ምናምን ብሎሻል አላትቀልጂ በዛት በህይወት የቀለድሽ በቃሻል ብዬ ስዘግ ስመኝ ትባለች። ደወለችና አዶናይ ቪዲዮ ሰራልኝ ስትለኝ አላመንኩ። ዘመን ስክሪን አላመንኩ። ቪዲዮ ላኪልኝ ብዬ ከስውሯ ወጣ ወደታች ስወጣ ጋይስ እንዴት እንደሚከብድ ልነግራችሁ አልችልም። ቲክቶከር ሆነሻል ባይዙ ካምባ በስመ አብ ኧረ በስመ አብ። እሺ ቤት ወክ ነው የምንመጣው። አንተ ሲከብድ እጅሽ አያምሽም እንዴ? ይሄ ተሸክመሽ ነው ዞሪው። ስንት ርቀት ትሄጃለሽ? ለምሳሌ እስከመገናኛ በእግሬ የሄድኩበት ቀን አለ። በስመ አብ ደግሞ እጁ ተወጥሯል። ችግር ችግር ነበር። ቴንክ ዩ አረተይ ታግዚ። አንቺ በደንብ ድጋፍ ያስፈልግሻል። አሁን እሺ በደንብ ከባድ ነው ጊዜሽ። እሺ ሲማ እንካከራይ ነበር ከባድ ነው። አንቺ ነሽ ሞልቼ እንደዚህ ይዛል። እሺ ጋይስ አሁን እንግዲህ የእድላዊት ታናሽ ወንድሟ ላስተዋውቃችሁ ነው። ኑ ቀስ ዋለ። እሺ እዛ ጋር እየጠበቁኝ ነው። ሃይ ቤቢ ሃይ እንዴት አታቅፈኝም? በደንብ አታቅፈኝም እንዴ? የኔ አባት ደህና ነህ? ማሰይ ምንድን ነው አትስቂም እንዴ? ምን አመጣህልኝ? እሱ ነው የመረጠው ባይዘው እኔ ምርጫዬ ምን እኔ ምርጫዬ ሌላ ነበር፣ ግን እሱ ይሄ ካልሆነለት አለ። ማርያምን አንተ ነው የመረጥክልኝ? እውነት በል ሊዮ እሺ ኦ የማርያም ስዕል ነው፣ የማርያም ስዕል ነው። ወይኔ ደስ ሲል፣ ወይኔ ደስ ሲል። አግዘኝ እስኪ እቺኛዋ ላይ ላግዝ። ዋው የማርያም ስጦታ መጣልኝ። ከታች ምንድነው ያለው? ማርያም በታች ምንድነው ያለው? ምን አለው? በስመ አብ ደስ ሲል። ወይኔ እናቴ ኡይ መሬት ላይ ሆነ ነገር ወጣሞ ማለት ፋኪያ ደግሞ ዳመና አለ። ኡይ ኡይ ጥስጥስ አርጋይስ አይዞህ። ማን ነው የመረጥከው አንተ? አማኔን ነው የመረጠው። ወይኔ አባት ወይኔ። እድሜው ስንት ነው? አሁን 5 አመት ናሲ። አሁን ና ላግዝ ና እኔ አባት 6 አመት ነው ናሲ 30 ናሲ 30 ላይ ስንት ቀረው ማለት ነው? ትንሽ ቀን። አረ እዊ አየህ ልደት በረከት ይዞ መጣ። በረከት ይዞ መጣ ልደት እንዳ ታብሌት ተገዛልህ? ማርያምን ነግሬሻለሁ። ያቺ እንትን ስልክ አልነገርሽም? ስለሷም እኮ ስልክ ተገዝቶላታል። ለሷም ስልክ ተገዝቶላታል። በጣም ነው የሚያምረው። ሆዬ አመሰግናለሁ። እሺ ና ልቃፍ። ስውሯ ማርያም በጣም ደስ የሚለው፣ በጣም ደስ የሚለው
ቼሷ ስልክ ነች እንደተገዛልኝ አየው ቼሷ ስልክ ነች ተመልከተ ጀማል እሺና የእህትህም የእናትህም ምን ያባ ላንተ ሌላ ገዛላለሁ አረ ተወዛታለህ ካሜራውን ይኸው እንዴት እንደሚጸዳ ካሜራው ዋው ያው ፎቶ እንነሳ ነው ሶስታችን ፎቶ እንነሳ እስቲ 1 2 3 ያ በጣም ነው የሚያምረው እራት አልበላችሁም ማለት ገና በቃ እራት እንበላለን እዚህ ጥሩ ቤቢ ወልሻለሁ እሺ በጣም ደስተኛ ሆነው ኑሮ እያጣጣሙ ያሉ ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያስቆለቆሉ ያሉት ዲፕሬሽን እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው።